ለሚቀጥሉት 7 ቀናት ከዚህ ቤት በፍጹም አልወጣም። ይህ ተራ የቤት ውስጥ ቆይታ አይደለም፣ በጣም ከባድ አስጨናቂ ፈተና እንጂ። ምክንያቱም ለሚቀጥሉት 168 ሰዓታት ህይወቴ በ3 ከባድ ህጎች ቁጥጥር ስር ይውላል። የመጀመሪያውና ዋነኛው ህግ ከማንም ሰው ጋር መገናኘት በፍጹም አይቻልም። ሁለተኛ፣ ከዳቦ ውሃና ቆሎ ሌሎች ምግቦች መመገብ አይቻልም። ሶስተኛውና የመጨረሻው ህግ የሚሆነው ደግሞ በቀን ውስጥ ከ2 ሰዓት በላይ መተኛት አይፈቀድም። ቃሌ ነው። ቻሌንጅ ከብዶኝ ከቤት ከወጣሁኝ ፀጉሬን እላጨዋለሁ። የሚፈጠረው ነገር ለማየት አብራችሁን ቆዩ። አሁን ቻሌንጁ ኦፊሻሊ ተጀምሯል። ስለዚህ ቤቴ ይሄንን ይመስላል ማለት ነው። እዚህ ነው የምተኛው፣ እዚህ ነው የምሰራው። መብላት ካለብኝ ደግሞ እዚህ ነው የምበላው ማለት ነው። የገዛኋቸው ሀፍ ዳቦች እዚህ ያሉ፣ እንደዚህ አይነት 2 ብሉን ቆሎዎች ደግሞ ገዝቻለሁ ማለት ነው። አደራችሁ ግን ቤቴ አሁን ባለበት ሲቹዌሽን እንዳትገምቱብኝ። ለሚቀጥሉ 7 ቀናት ማሳለፍ ካለብኝ ግዴታ ፏ ማድረግ ስላለብን ዛሬ የጽዳት ቀን የሚሆነው። እኛ ወንዶች እኮ ችግራችን ምን እንደሆነ ታውቃላችሁ? ማጽዳት ቤታችሁ ምናምን እኮ እንፈልጋለን፣ ግን በቃ የሆነ ጠዋት ተነስታችሁ ምናምን አጸዳለሁ ምናምን ትሉና ከዛ ስታዩት እንዳለ ቤቱ ምናምን ቆሽሿል። ይደብራችኋል ነው የምላችሁ። ከዛ እንወጣለን፣ ስንመለስ ደግሞ ማታ ምናምን በጣም ይደክማል ምናምን። ከዛ እንደዛ ያል 1 ሳምንት 2 ሳምንት 3 ሳምንት ምናምን እያለ ቆሻሻዎች የሚል ስም ተሰጠን። ዳስ ዋይ ዊ ኒድ ሚስቶች ለማጽዳት ብቻ ሳይሆን ግን በቃ እንደዚህ እናርግ ምናምን በቃ የሆነ ኮሚትመንት ብቻ ነው የምንፈልገው። ልላችሁ ፈልጌ ነው ማጽዳት ስለማንፈልግ አይደለም። የመጀመሪያ ቀኔ ስለሆነ መሰለኝ ብዙም ድብርት እየተጫጫነኝ አይደለም። አሁን እሺ አስቡት፣ ቆሻሻዎቹን አነሳሳውኝ አጸዳውኝ ምናምን ነገር። ልፋቱ ደግሞ ታውቁታላችሁ። ምንድነው የምበላው ነው ምሳዬ እራቴ ምናምን ምንድነው የምበላው? በቃ ለሚቀጥሉት 7 ቀናት እንደዚህ ነው የሚሆነው ማለት ነው። ዳቦ ጀስት ውሃ እና ቆሎ። እውነት ለመናገር ለሚቀጥሉት ቀናት የምመገባቸው ምግቦች ማለትም ቆሎና ዳቦ ብቻ በመሆናቸው ትንሽ አስጨንቁኛል። አሁን ለ10-20 ጉዳይ ሆኗልና ቁርሴንና ምሳዬን ልበላ ነው። በጣም ደክሞኛል ምናምን ነገር፣ ግን የሚቀሩ ክፍሎች አሉ። ኪችንና ሽንት ቤት ግዴታ ማጽዳት አለብኝና እንዴት እንደማደርግ አላውቅም። ግን ወይ ምሳችን ግን እንብላ። ከስንት ትግል በኋላ ክፍሎቹን አጽድቼ ጨርሻለሁ። ቀላል ግን አልነበረም። በጣም ደክሞኛል ጋይስ፣ በጣም ደክሞኛል በጣም። አሁን ጀስት እራቴን እበላለሁ፣ እተኛለሁ። ነገ እንገናኛለን ማለት። ደህና ደሩ። ወንድ ልጅ ራሱ ማጠብ ያለበት ሌሎች ሰዎች ሊያጥቡለት የማይገቡ 2 ነገሮች። አንደኛው ፓንት፣ ፓንት። ሁለተኛውስ ኦብቪየስሊ ካልሲው ነው። እና ምን ላችሁ ፈልጌ ነው፣ አሁን ካልሲን ላጥብ ነው። አንድ ወንድ ልጅ ወንድ ለመባል ፊልም ማየት አለበት። አንድ ወንድ ልጅ ወንድ ለመባል ግዴታ ፊልም ማየት አለበት። እንደውም ኤኒዌይ ምን ላችሁ ፈልጌ ነው፣ እኔ አሁን ፊልም ላይ ነው። ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት። መብራት ሄደች ጋይስ። ምንም ሄደች መከረ። ዛሬ ትንሽ የድብርት ስሜት እየጀማመረኝ ይመስላል። እስካሁን ደህና ነኝ፣ ግን እኔ አንድ ነገር መናገር እፈልጋለሁ። በቃ ድብርቱ ብትሉ መራቡ በጣም እየገደለኝ ስለሆነ እባካችሁ ሳፖርት እያደረጋችሁ እንዲህ እኔ ፀጉሬን መላጨት አልፈልግም። ስለዚህ ሳብስክራይብ ኤንድ ላይክ እያደረጋችሁ ሳፖርት አድርጉኝ። እንቀጥል ምናምን ማለት አለ። ከሰዓት በኋላ የትናንትናው የድካም ስሜት ስለነበረኝ ምንም ስራ ልሰራ አልቻልኩም ነበር። ስለዚህ ፊልም በማየት ነበር ያሳለፍኩት። ማንም ሰው ሳላገኝ እንደ ቀድ 2 ቀናት ተቆጠሩ። እንግዲህ ዛሬ እንግዲህ ቁርሳችን ቆሎ ነው የሚሆነው። ታውቃላችሁ፣ ግን ብቻዬን መሆን ግን በጣም እየወደድኩት ነው መሰለኝ። በጣም ፕሮዳክቲቭ የሆነ ቀን እያሳለፍኩ ነው። ለረጅም ጊዜ መስራት ፈልገው የነበረው ነገር አሁን እየሰራሁኝ ነው ምናምን ነገር እና የሚቀጥሉት 5 ቀናቶች ግን ምን አይነት ባህሪ እንደማሳያቸው እኔ አላውቅም። አምሶ ሰው እውነት ትንሽ እኮ እየደበረኝ እኮ፣ ግን ፕሮዳክቲቭ የሆነ ቀን እያሳለፍኩ ነው። በነገራችን ላይ ይሄንን ቻሌንጅ በጣም ነው የረዳኝ ብላችሁ ምን ትሉኛላችሁ? አስቡት፣ በሳምንት ለምግብ አጠፋቸው የነበሩ ሺዎች አሁን በቆሎና በዳቦ ተተክተዋል። አሁን 11 ሰዓት ሊሆን ነው ጋይስ፣ እና እኔ እስካሁን ቤቴ ነኝ። ሰው ደግሞ ስራውን ሰርቶ ወደ ቤት እየገባ ነው። አሁን ከምሽቱ 2 ሰዓት ሆኗል። ፒተር የመርህን ነው ለ1 ሳምንት ሙሉ ዳቦ ነው የምትበላው ምናምን ለምትሉኝ ሰዎች ማለት ነው። እንዳውም እንደዛ አይነት ዳቦ ማለት ነው። እያያችሁት ነው አይደለ? ዛሬ እኮ ገና ቀን 3 እኮ ነው፣ ግን ለሚቀጥሉት ቀናትም እንደዚህ ነው የምበላው።
በቃ ደህና ደር ምን ላድርግ? ይሄንን በልቼ ነው ማለት። እንዴት አደራችሁ? ትናንትና ማታ መብራት ጠፋና ምን የሚል ሀሳብ ወደ ጭንቅላት የመጣ መሰላችሁ? ለምን ነገ ለሚከተሉት 24 ሰዓታት ቴክኖሎጂ አለመጠቀም ቻሌንጅ ለምን አልጀምርም የሚል ሀሳብ ወደ ጭንቅላት የመጣና the only technology I'm gonna use is my phone ለምን መቅረጽ ስላለብኝ ማለት ነው። እና ስልኬም ራሱ ማለት ነው ኢንተርኔት የሚባል ነገር ምንም አልጠቀምም። ቴክኖሎጂ አለመጠቀም ቻሌንጃችን አሁን ይጀምራል ማለት ነው። እስካው የሆነ ጊዜ በጣም ማስታውሰው ጥናት እያነበብኩኝ ምን ይላል መሰራችሁ? በጣም ብዙ ጊዜያቸው ቤት ውስጥ የሚያሳልፉ ሰዎች እራሳቸው ከማጥፋት ምንም አይተናነስም የሚል ጥናት አነበብኩኝ። እና ቤት ናችሁ፣ ምንም የምትሰሩት ስራ የላችሁ፣ ጀስት ሴም የሆነ ሳይክል ነው ያላችሁ። ምንድን ነው የምትሰሩት? የጭንቀት ፕሮማክስ ኤክስፒሪየንስ የምታደርጉት ሰዎች እናንተ ናችሁ። በቃ እውነት አሁን ደግሞ እኔ በጣም ጭንቀታም እየሆንኩኝ ነው እውነት። እስኪ ለራሴ ማለት ነው ዛሬ ስንት ነገር በቃ ጭንቅላት ያስተናግረው። አሁንስ በጣም የሚመረኝ ነገር ዳቦ መብላት። አሁንማ መቋቋም ያቃተኝ ይመስላል። አሁንማ በቃ ለራሴ እየጠላሁት ነው እውነት። ለራሴ ከባድ ቻሌንጅ እያለኝ ሌላ ቻሌንጅ ጨምሬ ደግሞ ሊጨናነቅ። ኧረ በስመ አብ ጭንቅላቴ ሊፈነዳ ነው፣ በቃ ሊፈነዳ ነው። የኔ ስራ ከስክሪን ጋር የተያያዘ ስለሆነ አብዛኛው ጊዜ ኢንፎርሜሽን ፍለጋ ኢንተርኔት በጣም እጠቀማለሁ። ለዛ ነው መሰለኝ ዛሬ በግልጽ ድባቴ ውስጥ ልገባ የቻልኩት። አሁን ማለት አለብኝ ብዬ የማስበው ነገር ምን እንደሆነ ታውቃላችሁ? ተመስገን ማለት ነው። እንደምን መሽቶልኛል። አፕታይት የሚባል ነገር የለኝም። ዝም ብዬ እተኛለሁ። ነገ ተነስቼ ደግሞ እንደ አዲስ የመከራ ቀን ይጀምራለሁ ማለት ነው። ዛሬ እንኳን ካልጋይም ባልነሳም ምንም አይመስለኝም። ወይ ሲያስጠላ፣ ወይ ሲያስጠላ። ኧረ በጣም ከባድ ነው ጋይስ። ኧረ ከባድ ነው ጋይስ። እኔ ያልዋሻችሁም በጣም እሺ። አሁን ጠዋት ነው። ምን እየሰራሁ ነው? ቀኑን ሙሉ ማሳብ ምን መጽሐፍ ላነብ፣ ስራ ልሰራ አይታዘዝልኝም ነው ማለት በቃ እሺ አይለኝም። ቀስ በቀስ ዲፕረስድ እየሆነ ዛሬ በጣም እንግዳ የሆነ ስሜት ነው እየተሰማኝ ያለው። ሰው ሳላወራ ሳላገኝ ድፍን 4 ቀን አለፈኝ። አሁን ምን እየገባኝ እንዳለ ታውቃላችሁ? አንድ ሰው ያለ ሰዎች መኖር አይችልም። አንደኛው ሰው ለሌላኛው ሰው እንዲጠቅመው ብሎ የተፈጠረ አካል በቃ ዞሮ ሰው እንፈልጋለን። በቃ አንድ ሰው ሰዎች ካገዙት ብቻ ነው ሰርቫይቭ ማድረግ ነው። ሜንታሊ ልጁን መጠበቅ ነው። እኔ ማለት ነው ቤት መቀመጥ በጣም ነበር የሚያስጠላኝ በጣም። አሁንስ በጣም እየጠላሁት ነው በጣም ማለት ነው። ኧረ ፈጣሪ ያለ ኧረ በስመ አብ ኧረ ምንድን ነው ማድረግ ኧረ እንደዚህ ከብቼሉ አንዱ እኔ ሁሉ ጊዜ ሲደብረኝ ምን አደርጋለሁ መሰላችሁ? ምግቤን ሰርቼ እየበላሁኝ ፈታ ነበር በጣም ነበር የምትታጣውና ከዛ ግን አሁን እንደምታውቁት ቀለባችን ቆሎና ዳቦ ሆኖ ከዛ ደግሞ ውሃን እየጠጣቀን ሙሉ ተዝጋደ ምናምን ነገር ህይወት ያስጠላሃል። ኧረ በጣም ዛኩኝ እግዚአብሔር ነው። ኧረ በጣም ወይኔ አስባችሁታል? ዛሬ በ5ኛ ቀኔ እንደዚህ ከሆንኩኝ የቀሩኝ 2 ቀናትማ ለማሰብ አያዳግትም። እንዴት አደራችሁ? አሁን በጣም ገርሞኝ ነው እየቀረብኩላችሁ ያለሁት እና አሁን ስንት ሰዓት መሰለህ? 6 ሰዓት ነው። 1 ሰዓት ምናምን ተነሳሁ። ሽንት ቤት ደርሼ መጣሁ። እዚህ እንዳለው ካልጋይ ሳልነሳ እብድ ነው የምላችሁ። እብድ የድሮ ነገሮች በቃ ፒተር እንደዚህ ብታረግ እንደዚህ ባለው ባይኖርኩ እንደዚህ ተው ነበር እንደዚህ አይደለም ነበር እብድ ነበር ጋይስ። እንዲህ ያለ መስራት ለራሱ የቻለ በሽታ ነው ጋይስ። ይቅርታ ግዴታ መጠየቅ ስላለብኝ ነው በቃ ይቅርታ። ሴቶች ከሆኑ እሺ ለፋሚሊ ምግብ ያዘጋጃሉ፣ ምሳ፣ እራት ብዙ ኮተታል። ወንድ ከሆናችሁ ግን እስኪ ቤት ምንድነው የምትሰሩት? ቤት ውስጥ ምንድነው የሚሰራ ያለው ጋይስ? እሺ ጌም ሙቪ ማየት ምናምን ኧረ በጣም ነው የሚሰለቸው። እንዲህ ምን አደርጋለሁ እንግዲህ ቆሎን ሳይል እየበላሁ ዳቦ ሊበላልኝ አልቻለም ነበር። በቃ ምንም ሊበላልኝ አልቻለም። በጣም የሚያስጠላው ነገር ደግሞ ከራሴ ጋር ሙግት እንበለው ወይስ ጭቅጭቅ የማይታወቅ ያለ መረጋጋት ስሜት ቀስ በቀስ እየተስተጋባብኝ ነው። አሁን ሻርፕ 2 ሰዓት ሆኗልና እራቴ ልበላ ነው። ግን ይሁት እንዳለ ደርቋል ጋይስ እንዳለ። እንዴት ናችሁ ጋይስ? ዛሬ ከእስራቴ ለመፈታት የሚገርኝ አንድና ብቸኛው ቀን 7 ላይ ነው የምንገኘውና አው መሽቷል አውቃለሁ። ትናንትና ምን አጠፋው መሰላችሁ? 8 ሰዓት 9 ሰዓት ምናምን ነበር የተኛሁትና ከዛ ደግሞ ላለፉት 3 ቀናት ምናምን እየበላኝ አልነበረም። በቃ ዳቦ ምናምን እየበላኝ አልነበረም። ጀስት ቆሎና ውሃ ነበር የምጠቀመውና አጣዩኝ በእናታችሁ ቤት መቀመጥ ከዛ ደግሞ
ምንም ስራ ሳትሰራ የምትቀመጥ ከሆነ በጣም ከባድ ነው ጋይስ፣ በጣም ከምታስቡት በላይ። ቢካዝ ሳትፈልጉ መጨነቅ ትጀምራላችሁ፣ ዲፕሬሽን ውስጥ ትገባላችሁ። ምን ልበላችሁ እብዶች ነው የምትሆኑት። በቃ እብዶች። ዋናው ነገር ፀጉሬና አላጨውም። በቃ ሌትስ ጎ። እውነት በቃ አላጨውም። ኧረ ግባ እንደት እውነት ኬት አምጥቼ ነው እንደዚህ እያልኩ ያለው በጣም ደግሞ ኦዲ እንዴት እያደረገ እንዳለ እኔ እራሴ ነው ማለት። ኤኒዌይ በጣም በሚገርም ቤንገር በሆነ ቪዲዮ እስከምንገናኝ ድረስ ሳብስክራይብ ኤንድ ላይክ ያደርጋችሁ ጠብቁኝ። ወዳችኋለሁ። ፒስ